በድራማው መጀመሪያ ላይ አንድ መምህር እያስተማረ እንመለከታለን። ከተማሪዎቹም አንዷ የሆነችው ቼንሊ በክፍል ውስጥ ተኝታ ራሷን ታዋቂና ትልቅ ዲዛይነር ሆና እያለመች በድንገት ባና ትቆማለች። መምህሩም የእሷን መቆም ተመልክቶ ይህንን ጥያቄ መመለስ እንዳለባት ይነግራታል። እሷም አጠገቧ የተቀመጠውን ጓደኛዋን ጥያቄው ምን እንደሆነ ጠይቃው እሱም መምህሩ ስለ ሂሳብ መጠየቁን ሲነግራት ይህንንም ከሰማች በኋላ ሂሳብ በጣም ውስብስብና ከባድ ነው ብላ መመለስ ስትጀምር በሰዓቱም የወንዶች መሪ የሆነው ሹዌ አርፍዶ ወደ ክፍሉ ይገባል። መምህሩም ቼንሊ የምትባለዋ ልጅ ወዴት እንደገባች መጠየቅ ሲጀምር ይህንንም ስም ሲጠራ የሰማው ሹዌ ቼንሊን ቀድሞውንም ስለሚያውቃት ለሰከንዶች ቆም ብሎ ለማየት ይጠባበቃል። መምህሩም በድጋሚ ቼንሊ የት እንዳለችና እንድትወጣ ይጠይቃታል። እሷም ፊቷን በኮፍያ ሸፍና ስትቆም መምህሩ ፊቷ ላይ ያደረገችው እንድታወልቀው አዟት ስለ ሂሳብ የተናገረችው ትክክል እንደሆነ ይገልጽላታል። ከክፍሉ እንደወጡ ሹዌ ተከትሏት ሲሄድ እሷም አትቅረበኝ ጉንፋን ስለያዘኝ ይጋባብሃል ብላ ከሷ ልታርቀው ትሞክራለች። እሱም ከተገናኙ 2 ዓመት ከ6 ወር እንደሆናቸውና በመጨረሻም ዛሬ እንዳገኛት በመናገር ያኔ ከመሄዷ በፊት ለምን እንዳልተሰናበተችው ይጠይቃታል። በሰዓቱም ከሱ ለመሸሽ መሮጥ ስትጀምር ከዛፍ ግንድ ጋር ልትጋጭ ብላ ትቆማለች። ሁልጊዜ ከሱ ለመሸሽ እየሞከረች የሚይዛት ቢሆንም እንኳን ድንገት አዘናድታ በመሮጥ ታመልጠዋለች። በድጋሚ በካፌ ውስጥም ከጓደኞቿ ጋር እየተመገበች ሹዌ መምጣቱን ተመልክታ በድጋሚ ትሸሻለች። ምሽትም ላይ ከጓደኛዋ ጋር እየሄደች ሳለ ሹዌ ከፊቷ ስለመጣ ወደ ኋላ ለመሮጥ ስትሞክር እሱም ሮጦ ከፊት ለፊቷ በመቆም እስከ መቼ እንደዚህ ከነሸሽተሽ ትዘልቂዋለሽ ብሏት እሷም በመንከስ እጇን አስለቅቃው ትሮጣለች። አብሯት ከሚኖሩትም አንዷ መጥታ ለቼንሊ ጥሪ ካርድ ትሰጣታለች። እሷም ከፍታ ስትመለከተው ለመታደም የምትፈልገውን የአንግ ግሩፕ ፕሮግራም ላይ እንደተጋበዘች አይታ በጣም ደስተኛ ትሆናለች። ነገር ግን ካርዱን ልብ ብላ በምትመለከትበት ጊዜ ትክክለኛው ሳይሆን ቅጂ እንደሆነ ብትገነዘብም ምንም ቢሆን ከመሄድ ወደ ኋላ እንደማትል ትናገራለች። በቀጣይም ወደ ፕሮግራሙ ሄዳ እዛም ፈታሹ ካርዱን ሲመለከተው ቅጂ መሆኑን ሳያውቅ ይቀራል። ሹዌም ከአባቱ ጋር የተገኘ ሲሆን እንደ እውነቱ ኩባንያ የአባቱ ቢሆንም እሱ ግን በኩባንያው ከመስራት ይልቅ የራሱን ቢዝነስ ማንቀሳቀስን መርቷል። ከዛም ቼንሊ እዛ ለተገኙት በቦታው ስላሉት አንዶቹን በጣም ሲደነቁባት ይመለከታል። እነሱም ከወጡ በኋላ በድብቅ ቪዲዮ መስራት ስትጀምር ሹዌ ይመለከታትና በድብቅ ይቀርጻታል። በማግስቱም ቼንሊ እንደወትሯ በክፍል ውስጥ ታንቀላፋለች። ከክፍል ከወጡም በኋላ ቼንሊ ራሷን ለመደበቅ በማሰብ በኮፍያና በማክስ ራሷን ትሸፍናለች። ሹዌም በቀላሉ አግኝቷት በድጋሚ ለምን ሳትሰናበተው እንደሄደች አጥብቆ ይጠይቃታል። እሷም የውሸት ታሪክ ፈጥራ መናገር ስትጀምር የቀረጻትን ቪዲዮ አሳይቷት ትክክለኛውን ምክንያት እንድትነግረውና ካልሆነ ግን ቪዲዮውን ለአንግ ግሩፕ እንደሚያሳየው በመንገር ያስፈራራታል። እሷም በፍጹም እንዳታሳይ በማለት እንደ እውነቱ ትክክለኛ ምክንያቷን እንደረሳችውና ለማስታወስ ጊዜ እንዲሰጣት ስትጠይቀው በሀሳቧም ተስማምቶ ነገር ግን ቪዲዮ እሱ ጋር በአግባቡ እንደሚቀመጥ ገልጾላት ይሄዳል። በክፍል ውስጥም ሆነው ሹዌ ለቼንሊ ዋይዛለት እንድትመጣ በመልእክት ያዛታል። እሷም መምህሯን ወደ መታጠቢያ ለመሄድ አስፈቅደው ትወጣለች። ውሃ እንድታመጣለት ስላዘዛት በጣም ብትበሳጨም ይባስ ብሎ ሳይክሉን እንድታስተካክል ያደርጋታል። በመንገድም ላይ ሰዎች የሚመገቡትን ባየ ጊዜ እንድታመጣለት ያዛታል። ከዛ በማስታወቂያው ፖስተር ላይ ሹዌ በትምህርት ቤቱ ምርጫ ላይ ተወዳዳሪ እንደሆነ ተመልክታ ስትጠይቀው እሱም እውነት እንደሆነና በዚህ ምርጫ ላይ እሷ እንደምትረዳውና የፈለገው እንደምታደርግለት ነግሯት ይሄዳል። በኋላም ወንዶቹ ባስኬትቦል እየተጫወቱ እያለ ቼንሊ ወደ ሎከራቸው በመሄድ የሹዌን ስልክ ትፈልገዋለች። ነገር ግን እሱ ስልኳ አጠገቡ ስለነበር ጨዋታው ሲያልቅ ውሃ ስለምፈልግ ይዘሽልኝ ነይ ብሎ በቴክስት ይልክላታል። እሷም ስልኳ አጠገቡ እንደሆነ ስትረዳ ፊቷን ሸፍና ወደ ሜዳው በመሄድ ሳያት ከቦርሳው ታወጣዋለች። ከዛ የስልኩን ፓስወርድ ቪዲዮ ትመለከታለች። በሰዓቱም ሹዌ ከኋላዋ መጥቶ ስልኩ ይነጥቃትና ቪዲዮውን በጉግል ድራይቭ አፕሎድ አድርጎ እንዳስቀመጠውና የፈለገ ብትሞክር ልትደልተው እንደማትችል ይነግራታል። እሷም ለምን አሁንም ድረስ የስልክ ፓስወርድ የልደቴ ቀን ሆነ ብላ ስትጠይቀው እሱን ለማስታወስ ቀላል ስለሆነ ነው ብሎ ይመልስላታል። በሰዓቱም አንዲት ሴት መጥተው አስሰተው እንደማይፈልግ ነግሯት ትሄዳለች። ቼንሊ ሚንን ስትመለከት ያኔ ሃይ ስኩል እያሉ ሹዌ እሽጉ ውሃ አለርጂክ ስለሚሆንበት እንደማይጠጣና ከቼንሊ ውጪ ከማንም ውሃ ስለማይቀበል እሷም ታስከሰተው እንደሚጠብቅ እንረዳለን። ከዛ ተጨማሪ ጥያቄ እንደሌላት ይጠይቃትና ይሄዳል። ቼንሊም ወደ ክፍሏ ከገባች በኋላ 11 ሰዓት ላይ ወደ አትክልት ስፍራው እንድትመጣ ከሹዌ መልእክት ይደርሳታል። ሰዓቱም ደርሶ ሹዌ ቼንሊን በቦታው እየጠበቃት እሷም ስትመጣ አጠገቡ እንድትቀመጥ ይነግራታል። እሷም የራሷን መቀመጫ አምጥታ ከፊቱ በመቀመጥ መሳል ትጀምራለች። አይኖቿንም በትኩረት እየተመለከተ ከዚህ በፊት ፍቅረኛሞች በነበሩ ጊዜ ልክ እንደዚህ ከፊቱ ተቀምጣ ስትስሩ የነበረውን ጊዜ በማስታወስ ፈገግ ይላል። እሷም ስዕሉን ጨርሳ በምታሳየው ጊዜ የተሳሳተ ቦታ አለው በማለት በድጋሚ እንድትስል ሲነግራት እሷም ድጋሚ እንደማትስል በብስጭት ትነግረዋለች። ከዛ ድመቷን ለማብላት ስትሞክር አይቶ ሹዌ ቀረብ በማለት እንዴት ማብላት እንዳለባት ያሳያታል። ቼንሊም ልትሄድ ስትል ያስቆማትና ከዚህ በኋላ ምንም የማስቸግርሽ ነገር አይኖርም ሲላት ከሆነማ ቪዲዮን
ቪዲዮን አጥፋልኝ ትለዋለች። እሱም ቪዲዮን የሚያጠፋው ፖስተሩን አዘጋጅታ ከጨረሰች በኋላ እንደሆነ ነግሯት ይሄዳል። እሷም በንዴትና በፍቅር አስተያየት እየተመለከተችው ድንገት ሲዞር ሮጣ ትሄዳለች። ወደ ክፍለ በመመለስም ድመቷን ይዞ የተመለከታትን እያስታወሰች ፖስተሯን መስራት ትቀጥላለች። በቀጣይም በትምህርት ቤት ውስጥ ሹዌ ቼንሊ ክፍል አለመግባቷን ተመልክቶ ለምን እንደቀረች በመልእክት ቢጠይቃትም መልስ ሳትሰጠው ትቀራለች። ነገር ግን ፖስተሩን በአሪፍ አድርጋ ሰርታ በመጨረስ በትምህርት ቤቷ አቁመዋለች። ሹዌም ተመልክቶት በደስታ ፈገግ ሲል አስተማሪው ተመልክቶት ምን እያደረገ እንደሆነ ሲጠይቀው ፈተናውን ሰርቶ እንደጨረሰ በመናገር ከክፍሉ ይወጣል። በፍጥነትም ወርዶ ቼንሊ መፈለግ ይጀምራል። ካገኛትም በኋላ በፖስተሩ በጣም ደስተኛ እንደሆነ ከፊቱ መረዳቷን በመግለጽ አሁን ቪዲዮን ሰርቭዝልኝ ልትለው ስትል እሱም በፍጥነት ወሬዋን አስቀይሶ አጠገቧ ይቀመጥና ልትነግሪኝ የምትፈልግ ነገር አለ ብሎ ይጠይቃታል። እሷም የክፍል ጓደኛሞቹ እንደሆኑና ምንም የተለየ ነገር እንደሌላቸው ስትናገር ሹዌን በንግግሯ በመናደድ ቪዲዮን የሚያጠፋው ምርጫውን ሲያሸንፍ ብቻ እንደሆነ ነግሯት ይሄዳል። በማግስቱም ጠዋት ቼንሊ ከትምህርት ቤት ውጭ ሆና ሹዌን እንዲመርጥ የተቻላትን እየሞከረች ነው። ነገር ግን ሹዌ በዛሬው ወሳኝ ቀን አርፍዶ በመምጣቱ በጣም ትናደዳለች። እሱም እንደሷ ለብሶ ከመጣ በኋላ እየዳነሰ ይበልጥ የተማሪዎቹን ትኩረት ይስባል። ቼንሊም ዳንሱን እየተመለከተች በሀሳብ ትሄድና ሁለቱ እውነት ወይም ድፍረት እየተጫወቱ ሹዌ እውነት መርቶ ቼንሊ ለመጀመሪያ ጊዜ መቼ ነው ያየኸኝ ብላ ትጠይቀዋለች። እሱም ለመጀመሪያ ጊዜ በመናፈሻ ውስጥ ከሆኑ ጉልበተኛ ልጆች ከጎን በመሆን እንዳስታረችውና ከዛ በኋላ በትምህርት ቤት ውስጥ ወዲያውን አይቷት እንዳወቃት ይነግራታል። ከሀሳብም መልስ ቼንሊም ስለ ሹዌ በጣም እያሰበች እንደሆነና ከአይምሮ አልጠፋ እንዳለ እንረዳለን። ከዛ ሰርች የሰጡትን ፖስተር የታድርጎት ይሁን ብላ ልትፈልግ ትወጣለች። አግኝታውም ይዘው ዞር ካለች በኋላ እስካሁን ቪዲዮዬን እንኳን አላጠፋውም፣ አሁንም ድረስ ግን ስለሱ አስባለሁ ብላ ይዛው ወደ ክፍሏ ትመለሳለች። ጓደኛዋም ሹሚ ለምን መልሰሽ አመጣሽው ብላ ስትጠይቃት ቼንሊም የኔ የመጀመሪያ ፕሮጀክቴ ስለሆነ መልሼ አመጣሁት ብላ ትመልስላታለች። ጓደኛዋም እንደዚህ ተቀምጦ ካደረ ሌሊቱ ሙሉ እያፈተተብኝ ነው የሚመስለኝ ስትላት ቼንሊ ፊቱን ታዞረዋለች። ከዛም ችታ ትደሰታለች። ነገር ግን የሰራቻቸው ዲዛይኖችን ይዛ መገኘት እንዳለባት ስለተገለጸ ትንሽ መጨነቅ ትጀምራለች። በኋላም የሰራቻቸውን ዲዛይኖች በግልጽ ለማስወጣት ብትሞክርም ሁሉም ግን ለመስራት ፍቃደኛ ሳይሆኑ ይቀራሉ። እንዲህም እንዳለ ሹዌ ከስራ አስኪያጁ ጋር ሆነው ለንግድ ስራ ውል ተፈራርሞ ሲወጡ ቼንሊን ይመለከታታል። ከዛ ስራ አስኪያጁን እንዲሄድ ነግሮት ቼንሊን መከተል ይጀምራል። እሷም የመጨረሻ እድሏን ብትሞክርም ሳይሳካላት ቀርቶ ከዛ ሹዌ ጋር ፊት ለፊት ተገናኝተው ሲያያት አይኗን ባንድ አቀረረ ይመለከታል። እሱም ርቧት እንደሆነ ጠይቋት አንድ ላይ እራት መብላት ይጀምራሉ። እሷም በብስጭት ከመጠን በላይ በመጠጣቷ የሰራችውን እያሳየችው የኔ ዲዛይኖች ጥሩ አይደሉም እንዴ? ለምን አንዳቸውም እንኳን ለመስራት ፍቃደኛ አልሆኑም በማለት ትጠይቀዋለች። እሱም ዲዛይኖቿን ተመልክቶ በጣም ልዩና የሚያምሩ ናቸው በማለት ከዚህ በፊት አይቻቸው አላውቅም ሲላት ቼንሊ ደስተኛ ትሆናለች። ሹዌም ቼንሊን በጀርባ ወስሏት ወደ ሆቴሉ ክፍል ከገባ በኋላ አልጋው ላይ ሲያስተኛት ቼንሊም እጁን ይዘው በመጎተት ወደ ራሷ ታቀርበዋለች። በሰዓቱን ሊስማት የፈለገ ቢሆንም ወደ እሷ ቀረብ ሲል ግን እንደተኛች ያስተውላል። በማግስቱም ጠዋት ቼንሊ ቀድማ ነግታ ሹዌ አብሯት ማደሩን ትመለከታለች። ከዛ ስለ ትላንቱ ምሽት ካስታወሰች በኋላ ከነስታ ልትወጣም ስትል በድንገት የሆቴሉ ጽዳት ሰራተኛ ገብታ ክፍሉ የተለቀቀ መስሏት እንደሆነ በመግለጽ ይቅርታ ጠይቃ ትወጣለች። በሰዓቱም ሹዌ ከእንቅልፉ ነቅቶ ቼንሊን አቅፏት ይተኛል። በኋላም ሹዌ ቼንሊን ይዟት ወደ አንዱ ደንበኛው በመውሰድ ካስተዋወቃት በኋላ ዲዛይኖቿን በቅርጻ ቅርጽ አድርገው እንዲሰሩላት ጠይቆት እሱም እንደሚሰራላት ተስማምቶ ይለያያሉ። በቀጣይም ቀን ቼንሊ ክላስ የመግቢያ ሰዓት ስላለፈባት እየሮጠች ሳለ ሹዌ ከጀርባው ሳይክል እየነዳ መጥቶ ከጎኗ ይቆማል። ሰላምታ ከተለዋወጡም በኋላ ቼንሊ ሁለታችንም አርፍደናል፣ ቢያንስ አንተ ቶሎ ወደ ክፍል ግባ እኔ እመጣለሁ ብላው ይሄዳል። ቼንሊን ደርሳ በክፍሉ በር ጋር ባለው ግንብ ተደብቃ ፕሮፌሰሩ አርፍደው የመጡትን ተማሪዎች አምርሮ ሲቆጣቸው ትመለከታለች። በሰዓቱም ሹዌ ለፕሮፌሰሩ የሆነ ጥያቄ በመጠየቅ ትኩረቱን ስቦ እንዳያይ ከከለለው በኋላ ለቼንሊ ከስላ እንድትገባ ምልክት ይሰጣታል። እሷም ፕሮፌሰሩ ሳያት ትገባና ሹዌን ታመሰግነዋለች። ትምህርቱን ካለቀ በኋላ ቼንሊን ለጓደኛው ሌሎች ከክፍሉ ለሴት ተማሪዎች ጋር አለመግባባት ይፈጠርና ሹዌ በመሃል ገብቶ ቼንሊን ሊያረጋጋት ሲሞክር እሷም በተማሪዎች ፊት በመጮህ ታሸማቅቀዋለች። ምሽት ላይም ሹዌ ቼንሊ ለጥፋቷ ይቅርታ ካልጠየቀችው ይቅር እንደማይላት እያሰበ በሌላ በኩል ቼንሊ ለሹዌ የይቅርታ መልእክት ጽፋለት ሳታስበው የልብ ቅርጽ ምልክት ጨምራበት በመላኳ ትደነግጣለች። ሹዌም ወዲያውኑ ተመልክቶት እየተደሰተ እያለ እሷ ግን ቶሎ ሚሴጁን ስታጠፋው ሹዌ ይበልጥ ይናደዳል። በመጨረሻም ኖርማል የይቅርታ ቪዲዮ ትልክለታለች። በቀጣይም ሹዌ ቅርጫት ኳስ ግጥሚያ ላይ ሆኖ ቼንሊ መኖሯን ሲመለከት ይበልጥ በሞራል ይጫወታል። በእረፍታቸውም ሰዓት ሴቶቹ ለሹዌ ውሃ ቢያቀርቡለትም እንደሌላው ጊዜ ሳይቀበላቸው ይቀራል። እነሱም እንደሄዱ ቼንሊ ውሃ ይዛለት ትመጣለች። እሷንም ፊት ሲነሳት ግራ ተጋብታ ለጥፋቴ ይቅርታ ጠይቄያለሁ፣ ታዲያ ለምንድነው እንደዚህ የምትሆንብኝ ስትለው እሱም የሰራሽውንማ ራስሽ ታውቂዋለሽ ብሎ ይመልስላታል። ቼንሊም በተማሪዎቹ ፊት እንደዛ መጮሄ ትልቅ ስህተት እንደነበር አውቃለሁ ስትለው የተናገረችውን ካደመጣትም በኋላ ፈገግ ብሎ ስቷት ይሄዳል።
በኋላም ሹዌ ከአንዲት ሴት ጋር በካፌ ውስጥ ተቀምጦ ስለ ስራ እየተነጋገሩ ይገኛሉ። እሷም በዚህ ጉዳይ እኮ ከአንተ ጋር ሳይሆን መነጋገር ያለብኝ ከአባት ጋር ነው ስትለው እሱም ከአባቱ ጋር ያለው ግንኙነት ጥሩ እንዳልሆነ ነግሯት እኔና አንቺ መስማማት እንችላለን፣ አንቺ ለእኔ ከእናቴ በላይ ነሽ ይላታል። እሷም በስራው መስማማቷን ገልጻለት ደስተኛ ይሆናል። እሱም ከሄደ በኋላ አስተናጋጇ መታ ውበቷን ታደንቅላትና ታናሽ ወንድምሽ ነው ብላ ስትጠይቃት እሷም በኩራት ልጄ ነው ብላ ትመልስላታለች። ትዕይንቱም ወደ ቅርጫት ኳስ ግጥሚያ ይወስደናል። በሌላ በኩል ቼሊና ጓደኛዋ ሹሚ በጨዋታው ዳንስ ላይ የሚሳተፉ ሲሆን ቼሊ በፍጥነት መዘጋጀት ትጀምራለች። የኋላውንም ዚፕ ለመዝጋት እየታገረች ሹዌ ሲመጣ ዚፑ እንዲዘጋላት ትጠይቀዋለች። እሱም ከረብ ብሎ እያስደሰታለች። ሺያም ሁኔታዋን ተመልክቶ ለምን ይህን ያህል እንደተደሰተች ጥያቄ ይሆንበታል። ግጥሚያውንም አሸንፈው ሲወጡ ቼሊ ሹዌን ለማናገር ፈልጋ ትወጣለች። እዛም ሹዌን እየጠበቀችው ሺያ መጥቶ ለምን እዚህ እንደቆመች ይጠይቃታል። እሷም ሹዌን ፈልጋው እንደሆነ ትነግረውና እሱም ሹዌ ከሆነች ልጅ ጋር መውጣቱን ነግሯት በምትወጣበትም ሰዓት እውነትም ሹዌ ከሴት ጋር ሆኖ ስታገኘው ተናዳ ወደ ክፍሏ በመሄድ የሰራችውን የሹዌን ፖስተር አውጥታ ትጥለዋለች። በቀጣይም ቼሊ የታሸጉ ካርቶኖቹን ይዛ እየሄደች እንመለከታለን። ሹዌም አግኝቷት የምትፈልጊ ዕቃ ደረሰልሽ ብሎ ከፍቶ ሊመለከተው ሲል ምንም ሳትለው ተቀብለው መንገዷን ትቀጥላለች። ወደ ክላስ ከገባችን በኋላ የፈተና ውጤቷ ጥሩ ስላልነበረ መምህሩ ጠርቷት ቅሬታ ያቀርብባታል። ትምህርቱም አልቆ ተማሪዎች ከወጡ በኋላ ሹዌ ለቼሊ ለፈተና ምን ማጥናት እንዳለባት መናገር ሲጀምር እሷም የራሷ የሆነ የምትጠቀመው መንገድ እንዳላት በመናገር ትሄዳለች። ከዛም ቼሊ ከጓደኛዋ ጋር እየበላች ሹዌ መጥቶ ለፈተናው በጣም ጠቃሚ ንሶች እንደተጻፈበት በመግለጽ ማስታወሻውን እንድታነባው አስቀምጦላት ይሄዳል። ከዛ ሺው ሲመጣ ማስታወሻውን ለሹዌ እንዲመልስለት ስትነግረው እሱም ጠቃሚ ኖት የተጻፈበትን ማስታወሻ እጁ በመግባቱ ይደሰታል። በቀጣይ መምህሩ የተማሪዎቹን ውጤት እየተናገረ ቼሊ መጨረሻ እንደሆነች ይገልጻል። ሹዌም ይህንን በመስማቱ ይደነግጣል። ከዛም ሺያ ይሄ ማስታወሻ በጣም ረድቶኛል በማለት ለሹዌ ይመልስለታል። ሹዌማ እንደሰጠው ሲጠይቀው እሱም ቼሊ እንድመልስልህ ነግራኝ እኔ ጋር እያጠናው ትንሽ አቆይቼው ነው ይለዋል። ሹዌም በዚህ በጣም ተበሳጭቶ ጠረጴዛውን ሲመታው ተማሪዎቹን ዞሮ ይመለከቱታል። ከክፍሉ እንደወጡ ሹዌ ወደ ቼሊ ሲቀርብ እሷ ምንም ሳትለው ችላ ብለው ትሄዳለች። በሁኔታዋም ሹዌ ግራ ይጋባል። ከዛ ወደ ክፍሉ ሲመለስ ሺያ ተብዬውም ሰሞኑ አብራክ የነበረችው ልጅ ማናት ፍቅረኛ ናት ብሎ ለሹዌ ሲጠይቀው ሹዌም እንደዚህ የሚባል ነገር የለም ብሎ ይመልስለታል። ሺያም ስለዚህ ነገር ሙሉ ክፍሉ እያወሩ እንደሆነ ሲነግረው በመጨረሻም ቼሊ ለምን እንደዚህ እንዳኮረፈችው ግልጽ ይሆንለታል። በኋላም ተራ በተራ በመስፈር ለመዝናናት ተሰብስበው ሹዌ ይመጣና ሺያን ገፍትሮት ከቼሊ አጠገብ ይቀመጣል። እሷም ተነስታ ልትሄድ ስትል ይዟት አስቀምጣትና ምንድነው ችግሩ በእኔ የተናደድሽበት ነገር አለ ብሎ ይጠይቃታል። በሰዓቱም ሁሉም ተራ በተራ እየዘፈኑ የሹዌ ተራ የደረሰ ቢሆንም ቼሊ ማይኩን ለሌላ ሰው ልትሰጥ ስትል ሹዌ ተቀብሏት ፍቅረኛ እንደሌለው የሚገልጽ ዘፈን መስፈን ይጀምራል። በደንብ ከተዝናኑ በኋላ ቼሊና ሹዌ አንድ ላይ እየተራመዱ ሹዌ ቼሊ በጣም ደስተኛ መሆኗን ተመልክቶ ለምን እንደዚህ ደስ እንዳላት ሲጠይቃት እሷም በምላሹ የዛን ቀን አብረው የነበረችው ሴት ፍቅረኛዋ እንደሆነች ትጠይቀዋለች። እሱም ቀናሽ እንዴ በማለት ፍቅረኛዋ እንዳልሆነችና ከቤተሰቡ አንዷ እንደሆነች ይገልጽላታል። እሷም እህቱ ብትሆን ነው ብላ አስባ ትተወዋለች። ሹዌም አሁን ሁሉም ነገር ግልጽ ከሆነልሽ እኔና አንቺ በድጋሚ አንድ ላይ ሆነን ፍቅራችንን መቀጠል እንችላለን ብሎ ይጠይቃታል። እሷም አዎ በማለት በሀሳቡ ትስማማለች። እጇ በጣም መቀዝቀዙን ነግሯት ይዟት መራመዳቸውን ይቀጥላሉ። ከዛ መቼ ነው እኔን መውደድ የጀመርሽ ብሎ ይጠይቃታል። እሷም በድጋሚ አንተን መውደድ የጀመርኩት አንተን እየሳልኩ ባለው ጊዜ ነው ብላ ገልጻለት ለሱ የሰራችውን ፖስተር ቤቷ እንዳስገባችውና ሁሌም እንደምትመለከተው ትነግረዋለች። እሱም በተናገረችው ነገር ተደስቶ በቃ እሱ ፖስተር የፍቅራችን መገለጫ ነው በማለት እንድትሰጠው ሲጠይቃት ቼሊም ፖስተሩን በንዴት ከቤት አውጥታ እንደጣለችው ብታስታውስም እንኳን እሺ እሰጥሃለሁ ብለው እየተነጋገሩ መራመዳቸውን ይቀጥላሉ። በማግስቱም ቼሊ ለአንግ ግሩፕ ቃለ መጠይቅ ሄዳ ስራዎቿን ታቀርብላቸዋለች። በዛም ስራዎቿን ተመልክተው የስንት ጊዜ ስራ ልምድ እንዳላት ከተመለከቱ በኋላ ሊቀጥሯት እንደማይችሉ ይነግሯታል። ከዛም ተክዛ ካፌው የተቀመጠችበት ዮ የተባለ ሰው ወደ እሷ ቀረብ ቢልና ዲዛይኖቿ በጣም ቆንጆ እንደሆኑ በመንገር አንዳንድ ጥያቄዎችን ከጠይቃት በኋላ ስራ እንደተቀጠረችና እንድትደውልለት ቢዝነስ ካርዱን ሰጥቷት ይሄዳል። በኋላም የቼሊ ወላጆች ስለሷ በጣም እንደተጨነቁ እንመለከታለን። አባቷን ለምንድነው ይሄን ያህል የምታጠናው ቀንም ሌሊትም ቁጭ ብላ ስታጠና ነው የማያት እያለ ለእናቷ ይነግራታል። በሰዓቱ ቼሊ ከክፍሉ ወጥታ ቲቪው እየረብሻት እንደሆነ በመግለጽ አጥፍቷ ትመለሳለች። እናቷም ሁኔታዋን አይታ ወጥታ አየር እንድትቀበል ማድረግ አለብን ብላ ታስብና ቼሊ ፍላጎቱ ሳይኖራት አየር መቀበል አለብሽ ብሏት በግድ ገፍቶ ያስወጧታል። እሷም በወጣችበት ምን እንደምታደርግ ግራ ገብቷት እያለ ድንገት ያኔ የሹዌን ስልክ በምትከፍተው ሰዓት አትክልት ስፍራው ጋር አስቀምጬልሻለሁ ስላላት ሳጥን አስታውሳ በፍጥነት ወደ ቦታው ሄዳ ዛፎች ስር በመቆፈር መፈለግ ትጀምራለች። አንድ ሁለት ቦታ ከቆፈረች
ከከፈለችም በኋላ ሳጥኑን ታገኘዋለች። በምትከፍተውም ሰዓት የተለያዩ የእነሱን ፎቶዎች ትመለከታለች። ከፎቶውም ጀርባ አንቨርሰሪያችንን አንድ ላይ እናከብራለን የሚል ጽሑፍ ታነብና እሷም ላይ እሺ ብላ ከጻፈች በኋላ ወደ ቦታው ተመልሰዋለች። በኋላም እየሄደች እያለ ሹዌን በግንባታ ስራ ላይ ትመለከተዋለች። እሷም እንዲህ እየሰራ በማየቷ ደሃ ነው እንዴ ብላ በማሰብ አዝናለት ማልቀስ ትጀምራለች። ሹዌ ማይቷት ወደ እሷ በሚሄድበት ጊዜ እሷም የተወሰነ ገንዘብ ኪሱ ላይ አስገብታለት ትሄዳለች። እሱም ባደረገችው ነገር ደስ ይሰኝና ፍቅረኛ የትንሽ ብር ደሞዝተኛ እንደሆንኩኝ አስባ ገንዘብ ሰጥታኝ ሄደች ብሎ ለማናጀሩ ይነግረዋል። ማናጀሩም በምላሹ ምን ያህል ሀብታም መሆንን አልነገርካትም እንዴ ብሎ ይጠይቀዋል። ሹዌም ስለኔ የምታስብና የምትጨነቅ ከሆነ ያን ያህል ችግር የለውም ብሎ ይመልስለታል። ቼሊም ወደ ክፍሏ ከተመለሰች በኋላ ጓደኞቿ ደውለውላት በግሩፕ ቻት ማውራት ይጀምራሉ። ከዛ ሀብታም እንደሆነ የሚያስመስል ነገር ግን ደሃ ስለሆነ ያነበቡትን ልቦለድ ታሪክ ያወራሉ። ይህንንም ስትሰማ ሹዌ በስራ ቦታው ሰው ተሰርቶ ማናጀሩ ሲጮህበትና ሲያባርረው በመሃልም እሷ ገብታ ለምን ታባርረዋለህ ብላ ማናጀሩ ላይ በመጮህ ከኔ ጋር ይሄዳል እኔ ከፍለዋለሁ ብላ ስትወስደው በማሰብ በጭንቅላቷ ትስላለች። ከዛም በድጋሚ ወደ ሌላ ሀሳብ ትገባና ሹዌ እሷ ባደረገችው ነገር ተናዶ ከሷ ይህን እንደማይጠብቅ ነግሯት ብሩን ሲመልስላት ታስባለች። እንደ እውነቱ ግን ሹዌ እሷ የሰጠችውን ብር ሲጠቀምበት እንመለከታለን። በማግስቱም ቼሊ በክፍል ሆና መምህሩ ስም እየጠራ ያለ የሹዌ ስም በሚጠራ ሰዓት ቼሊ ተነስታ ሹዌ ወደ መታጠቢያ ቤት ሄደው ነው ብላ ትሸፍናለች። መምህሩም አሁን አስፈቅዶ ነው ሄዶ ብሎ ሲያሾፍባት ተማሪዎች ይስቃሉ። በኋላም ቼሊ ሹዌ ትላንት የሰጥቶት ገንዘብ አስከፍቶት ይሆን እንዴ ብላ ታስብና መልእክት መላክ አለብኝ ብላ በጻፍ ስትጀምር ቼሊም በቆመችበት ሹዌ ሲመጣ ትላንት የሰጠችውን ገንዘብ እንዲመልስላት ትጠይቀዋለች። እሱም የሰጠሽኝ መልሶች ልትቀበይ ነው እንዴላትና አውጥቶ ሊሰጣት ወደ ኪሱ ሲገባ 1 ሳንቲም ብቻ እንዳሉ ተመልክታ እጅግ በጣም ትደነግጣለች። በዚህም ያታ አይነታ ደሃ እንደሆነ እርግጠኛ ሆና ከሌለ ችግር የለውም ተጠቀምበት ብላ ጥላው ትወጣለች። በቀጣይም ቼሊ እንደ ወንድ በመልበስ ተደብቃ የወንዶች ዶርም ትሄዳለች። ሹዌ የክፍሉን ቁልፍ የሚያስቀምጥበትን ቦታ ታውቅ ስለነበር ከፍታ ትገባለች። ውስጥም በጣም የሚረብሽ ሽታ ስለነበረ ወዲያውኑ ማጽዳት ትጀምርና ሁሉንም እቃዎች ቦታ ቦታ ሲዛ ትወጣለች። ከዛ የክፍላቸው አለቃና ሺያ ወደ ክፍላቸው ሲመለሱ ክፍሉ በጣም ጸጥቶ በማየታቸው ይደነቃሉ። በማግስቱም ቼሊ በድጋሚ ወደ ክፍላቸው በመግባት አጽድታ ትወጣለች። ብዙም ሳይቆይ እነ ሹዌ ወደ ክፍላቸው ተመልሰው ዛሬም እንደተጸዳና ይባስ ብሎ ማይታው የማያውቁት ዕቃ ሲያገኙ ይበልጥ ይደነቃሉ። ሹዌም የሆነ ስሊፐር አግኝቶ የለብሰውና ድራማውን ለማጣጣፍ እንደሚጠቅመው እያሰበ አምሮበት እንደሆነ ይጠይቃቸዋል። በኋላም በክላስ ውስጥ ቼሊ በጣም እንደደከማት የተመለከተችው ሹሚ ለምን ይሄን ያህል እንደደከማት ስትጠይቃት ምንም መልስ ሳትሰጣት ትቀራለች። ከዛ ሹዌ ያንን ስሊፐር ለብሶ ወደ ክፍል ይገባል። ተማሪዎችም እንዴት ስሊፐር ለብሶ ወደ ክፍል ይገባል ብሎ ይነጋገራሉ። ከተቀመጠም በኋላ ሺያ ሹዌ ያደረገው ስሊፐር ከአድናቂዎች አንዱ የሰጠችው እንደሆነ ይናገራል። ሹዌም ስሊፐሩ ለተማሪዎች በደንብ እንዳዩት ትኩረት መሳብ ሲጀምር ቼሊን ማይታችላ ትለዋለች። በኋላም በስራው ቦታ ላይ ሆኖ ስሊፐሩን በደንብ ሲመለከተው ማናጀሩ ፍቅረኛ የሰጠች ነው እንዴ ብሎ ይጠይቀዋል። ሹዌም አው በማለት የፍቅር ግንኙነት እንደጀመሩና እሷ ለማንም ያልተናገረች ቢሆንም እሱ ግን ሙሉ ትምህርት ቤቱ እንዲያውቅለት እንደሚፈልግና እንደሚያሳውቅም ይነግረዋል። እንዲህም እንዳለ ቼሊ በድጋሚ የነ ሹዌን ክፍል ልታጸዳ ትገባለች። ነገር ግን በሰዓቱ የትምህርት ቤቱ አስተዳደር ክፍሉን ለማየት ወደ ውስጥ ሲገቡ እሷም በፍጥነት በመስኮቱ በኩል ትወጣለች። ተማሪዎቹን ማይቷት ሲሰበሰቡ ወዲያውኑም የትምህርት ቤቱ አስተዳደር ግርግሩን አይተው ይመጣሉ። ተማሪዎቹ ማንን አፍቅረሽ እዛ እንደተገኘሽ ተናገሪ ሲሉ መምህሩ አሁኑን ካልወረድሽ አንቺና አብሮሽ ያለውን ልጅን ከታችኋለን እያለ ያስፈራራታል። በድጋሚም ተማሪዎቹ ልጁ ማን እንደሆነ እየጮሁ መጠየቅ ሲጀምሩ እሷም ሺያ እንደሆነ ስትጠቁ ሺያን በመደንገጥ ፈዞ ይመለከታታል። ከዛ ቼሊ ወርዳ ከሺያ አጠገብ ትቆማለች። መምህሩ በድጋሚ እንደዚህ አይነት ነገር እንዳይፈጠርና ካልሆነ ግን በጣም ከባድ ቅጣት እንደሚቀጣቸው ነግሯቸው ይሄዳል። ሺያም ቼሊን ነጥሎ ከወሰዳት በኋላ ትክክለኛ ፍቅረኛዋ ሹዌ ሆኖ ሳለ ለምን ወደሱ እንደተቆመች ይጠይቃታል። እሷም በሰዓቱ የመጣላት ሐሳብ ይሄ እንደነበር ስትገልጽለት ትቷት ይሄዳል። ከዛ ቼሊ ወደ ክፍሏ ስትመለስ ጓደኞቿም የምር ከሺያ ጋር የፍቅር ግንኙነት አለች ብሎ ሲጠይቋት እሷም እንደ እውነቱ ከሺያ ጋር ምንም ግንኙነት እንደሌላቸው ትገልጻለች። በሰዓቱም ሹዌ ማንም ሳያየው በውጭ በኩል እንድትወጣና እንዲነጋገሩ ምልክት ይሰጣታል። እሷም በፍጥነት ወጥታ ወደሱ ትሄድና ለምን ፈለከኝ ብላ ትጠይቀዋለች። እሱም ስለ ሁለታቸው ግንኙነት ሁሉም ሰው ማወቅ እንዳለበት ይነግራታል። ቼሊ ግን ለዚህ ዝግጁ እንዳልሆነች እንረዳለን። ሹዌም ጃኬቱን አውልቆ ይሰጣትና ሁለት ምርጫ እንዳላት ይነግራታል። አንደኛው ጃኬቱን ለብሰሽ ከኔ ጋር 5 ዙር መሩጥ ሲሆን ሁለተኛው ደግሞ ለብቻሽ 10 ዙር ትሮጫለሽ ብሏት መሄድ ሲጀምር ቼሊም ሮጣ በመሄድ እጁን ትይዘዋለች። በዚህም ሹዌ ደስተኛ ይሆናል። ወደፊትም እየሄዱ ቼሊ ሺያን ተቀምጦ ስታየው ቶሎ የሹዌን እጅ ትለቀዋለች። ሹዌም እጇን ይይዛትና ፍቅረኛ አይናት ብሎ ይናገራል። ሺያም ስለኔ አወራሹን የውሸት ወሬ እንድታጸጅልኝ ይፈልጋለሁ እኔ ፍቅረኛሽ እንዳልሆንኩ አሳውቂልኝ ሲላት ሹዌም ሁለታችንን አንድ ላይ ፎቶ አንሳንና በሶሻል ሚዲያ ልቀቀው የዛኔ ሁለታችን ፍቅረኛሞች እንደሆን ሁሉም
ያውቃል ብሎት ፎቶ ያነሳቸዋል። በቀጣይም ትዕይንት የሹዌ እንጀራ እናት ሹዌ ልትወስዶ መታ እሷ ያመጣችለት ልብስ ካልቀየረ በስተቀር ወደ መኪና እንደማይገባ ገልጻለት እሱም ቀይሮ ይመጣል። ሺያም ተመልክቶት በድብቅ ፎቶ ያነሳዋል። ከዛም ይከተላቸውና ከእንጀራ እናቱ ገንዘብ ሲቀበል አይቶት በድጋሚ ፎቶ ያነሳዋል። በሚቀጥለውም ቀን በክላስ ውስጥ ሺያ ያነሳቸውን ፎቶዎች ለሼሊ ያሳያታል። እሷም እህቱ እንደሆነች ነግሮኛል ስትለው እሱም የነገራት እውነት እንዳልሆነና ሹዌ የእውነት ድሃ ስለሆነ ከዛች ሴት ጋርም ጊዜ የሚያሳልፈው ገንዘብ ለማግኘት ፈልጎ እንደሆነ ይነግራታል። ሼሊም ይህንን ነገር ለማንም ትንፍሽ እንዳይል ታስጠነቅቀዋለች። በሰዓቱም ሹዌ ሲመታ ስለ ጉዳዩ ምንም ነገር ሳታወራ አብራው ተቀምጣ ማጥናት ትጀምራለች። በሌላ በኩል የሼሊ ጓደኞች ሹዌ የምርም ድሃ እንደሆነና እነሱ ፊት ሀብታም መስሎ እንደሚቀርብ መረጃ ይደርሳቸዋል። ሼሊም ሹዌ ገንዘብ ለማግኘት ከሀብታም ሴቶች ጋር ጊዜ እንደሚያሳልፍ የተጻፈውን ታነባለች። በኋላም ሼሊ ከጓደኞቿ ጋር እየበላች እያለ አንዳንድ ሰዎች ለሹዌ ድህነት ምን ያህል የከፋ እንደሆነ ሲናገሩ ስትሰማ ራሷን መቆጣጠር ያቅታትና ብድግ ብላ ስለሱ ድህነት ለምን ይህን ያህል እንደሚያወሩና እሱ ቢያንስ የራሱን ገንዘብ ሰርቶ እንደሚያመጣ በመግለጽ እንደነሱ ከቤተሰቡ እንደማይቀበል ትናገራለች። በቀጣይም ሼሊና ሹዌ በክፍል ውስጥ አንድ ላይ ሆነው ለምን ነገ ወጣ ብለን አንዝናናም ስትለው ሺያን በመሃል ገብቶ ለመሆኑ ግን ከሷ ጋር ጊዜ የምታሳልፍበት ገንዘብ አለ ብሎ ይሳለቅበታል። ሼሊም በፍጥነት ሁሉንም እኔ ነኝ የምከፍለው ብላ ትመልስለታለች። እንዲህም እንዳለ ሹሚና የክፍሉ አለቃ አንድ ላይ ተቀምጠው ጸጉሯ እጁ ላይ ባረፈበት ሰዓት እሱም ጸጉሯን ይነካውና ሹሚ ማንም ጸጉሯን ሲነካት እንደማትወድና የነካትም ማንኛውም ሰው ጥፊ እንደሚከተሉ ያስታውሳል። በማግስቱም ጠዋት በክፍሉ ውስጥ እያሉ ሺ አዲስ ጽሑፍ ፖስት ሲያደርግ ሁሉም ከፍተው ይመለከቱታል። መልእክቱ ሹዌ የእውነት በጣም ሀብታም እንደሆነና ድሃ ነው ብሎ የውሸት ሲጽፍ የነበረው ብዙ ተከታይ ለማፍራት እንደሆነ ይገልጻል። በቀጣይ ሹዌና ሺያ ፊት ለፊት ተገናኝተው ሹዌም ለምን እንዲህ እንዳደረገበት ለሺያ ይጠይቀዋል። እሱም ወሬውን ያህል ይዳረሳል ብዬ አልጠበቅኩም ነበር፣ ፍላጎት የነበረው ተከታይ ለመጨመር ብቻ ነው በማለት ይገልጻል። ካዳመጠውም በኋላ ሹዌ ትቶት ይሄዳል። በቀጣይም ቀን ሼሊና ሹሚ አንድ ላይ ሆነው ሼሊም ለሹዌ ፍቅር ጥያቄው እንደተቀበለችው ስትነግራት ሹሚም በቀላሉ ነው እንደ እሺ ብለሽ የተቀበልሽው በማለት ወንዶች እሺ የምትላቸውን ሳይሆን የምታስለፋቸውን ሴት እንደሚወዱና እንደሚያሳድዱ ትነግራታለች። ሼሊም ይሄንን በምትሰማ ሰዓት ሹዌ ችላ ሲላትና ትቷት እንዳይሄድ አጥብቃ ስትለምነው ራሷን ትመለከታለች። በሰዓቱን ሹዌ ውሃ እንድትሰጠው ወደ እሷ በሚሄድበት ሰዓት እሷ ምንም ሳትለው ጥላው ትሄዳለች። እሱም በባህሪዋ መቀየር ግራ ይጋባል። ሼሊም ለሹዌ ፊት ማንሳቷን የቀጠለችበት ሲሆን በካፌ ውስጥም እየተመገቡ እያለ ሌሎች ፍቅረኛሞች ሲጎራረሱ ተመልክቶ እሱም እንድታጎርሰው ሲጠይቃት ሼሊም እንደዛው ትታው ተነስታ በኩራት ትራመዳለች። በኋላም ቴክስት በሚልክላት ሰዓት ምንም ሳትመልስለት ትቀራለች። እሱም በሁኔታዋ ተጨንቆ ወደ ክፍላቸው አለቃ ጋር ይሄድና ሴት ልጅ ፊት ልትነሳ የምትችለው በምን ምክንያት ነው ብሎ ይጠይቀዋል። እሱም ምክንያቱ አንድ እንደሚሆንና ሌላ ካንተ የተሻለ ወንድ አግኝታ ነው የሚሆነው ብሎ ይነግረዋል። ሹዌም ይህንን ሲሰማ ፍርሃቱ ይበልጥ ይጨምራል። በቀጣይም ዳይሬክተሩ ለሼሊ ስራውን በአግባቡ ባለመስራቷ ምክንያት ይወቅሳታል። እሷም ይህንን አስቀያሚ መልስ በመስማቷ በጣም ታዝናለች። ከዛ ሹዌ ወደ መኪናው እንድትገባ አድርጓት መሄድ ይጀምራሉ። እሷም በዝምታ ስትዋጥ ሹዌ አንዳንድ ጥያቄዎች መጠየቅ ይጀምራል። ሼሊም በንዴት ዛሬ ሙድ ጥሩ እንዳልሆነና ዝም ብሎ እንዴት ትነግረዋለች። በሰዓቱ መኪናቸው በታክሲ ተገጭተው ሲቆሙ ስሜቷን መቆጣጠር ከአቅም በላይ የሆነባት ሼሊ ማልቀስ ትጀምራለች። እሱም ቀረብ ብሎ እያጽናናት ለምን እንደምታለቅስ ይጠይቃታል። እሷም ለዚህ ስራዋ በጣም የለፋችበት ቢሆንም እንኳን የዳይሬክተሩ ምላሽ ግን በጣም አስቀያሚ በመሆኑ ውስጧ በጣም እንደተረበሸ ትነግረዋለች። ሹዌም ይህን ያህል እንደተናደድሽ አላወቅኩም ነበር ብሎ ይቅርታ ይጠይቃትና በተፈጠረው ነገር ማዘኑን ይገልጽላታል። እሷም ሰሞኑን የጓደኛዋን ምክር ሰምታ እሱን ችላ ማለት እንደጀመረችና ነገር ግን ይህንን ማድረግ እንዳልነበረባት በመግለጽ እንደ ይቅርታ ጉንጩን ትስመዋለች። ከዛ ባለ ታክሲውን መጥቶ ላደረሰው ጉዳት ካሳ እንደሚከፍል ሲናገር ሹዌ ምንም ችግር እንደሌለው በመግለጽ እንዲሄድ ይነግረዋል። በቀጣይም ሹዌ ከእንጀራ እናቱ ጋር ምግብ ቀርቦ በተቀመጠበት ምግቡንም ተመልክቶ ሼሊንና ማናጀሩን እንዲመጡ ይጋብዛቸዋል። ሁለቱም ከመጡ በኋላ ተቀምጠው እየተመገቡ እያለ የሹዌ እንጀራ እናት ስለ ፍቅር ሕይወቷ ለሼሊ መናገር ትጀምራለች። ሹዌም በመሃል እናቴ ብሎ ሲጠራ ሼሊ በሰማችው ነገር ደንግጣ እናት ናት እንዴ ብላ ትጠይቀዋለች። እንጀራ እናቱም ትክክለኛ ወላጅ እናቱ አይደለውም ብላ ስትናገር ሹዌው ለምንድነው እንደዚህ የምትናገሪው? እኔ እንደ ትክክለኛ እናቴ አድርጌ ተቀብዬሻለሁ ብሎ ይመልስላታል። አመሻሽ ላይም ሹዌ ሼሊን ወደ ዱር መሸኛትና ሊስማት ሲል ድንገት የዱርም ተቆጣጣሪ መታ ሰዓት እንደረፈደና ቶሎ እንድትገባ ነግራት ትሄዳለች። እሷም እንደሄደች ሹዌ ሼሊን አስቁሞት በድጋሚ ሊስማት ሲሞክር በሰዓቱም የሼሊ ጓደኛ መታ አቋርጣቸው ይዛት ትሄዳለች። ወደ ውስጥም እንደገቡ ጓደኛዋ አቅደሽን አበላሽውብሽ እንዴ ብላ ትጠይቃትና ሹሚም ተሳሳማችሁ እንዴ ስትላት ሼሊም አይ ብላ ትመልስላታለች። በቀጣይም ሼሊና ሹዌ በሲኒማ ሆኖ ፊልም እያዩ እያለ ሁለቱም በአይን ተነጋግረው መቀራረብ ይጀምሩና ለመጀመሪያ ጊዜ ይሳሳማሉ። በሌላ በኩል ሹሚ ሞቅ ያለ ወሬ ላይ ሆና ድንገት እጇን በምታነሳበት ሰዓት የክፍላቸው አለቃ ይዞት ሲያልፍ የነበረውን ምግብ ላይ ትደፋለች። ሹሚም ጸጉሯን በጣም ስለምትወደው ማንም እንዲነካው አልፈቀደችም። በሁኔታውም
በጣም የደነገጠው አለቃ ሹሚ መቼም ይቅር እንደማትለው በማሰብ መፍራት ይጀምራል። በማግስቱም ጠዋት ሹዊ ከቼሊ ጋር ያሳለፉትን ጊዜ እያሰበ ፈገግ ይላል። ሹዊም ወደ ክፍሉ እንደገባ ስልክ ይደወልለትና እሱም ደዋዩ ማን እንደሆነ ሲጠይቅ እሷም ያኔ ልዕልት እያለ ጠራት የነበረችው ጂያንግ መሆኗን ገልጻ በልጅነታቸው መጫወቻ ቦታ እንደተገናኙ ታስታውሰዋለች። ቀጥላም እሱን ፍለጋ ይማርበት ወደ ነበረው ትምህርት ቤት እንደሄደችና አንዲት ቼን የተባለችን ልጅ ከዛ ትምህርት ቤት መውጣቱን ነግራት እሷም ከብዙ ልፋትና ድካም በኋላ ስልኩን አግኝታ እንደደወለችለት ትነግረዋለች። ሹዌም የተናገረችውን ካደመጣት በኋላ አሁን የት እንዳለች ይጠይቃታል። ጂያንግም ከዶርሙ ውጭ መቆሟን ትገልጽለትና ሹዌም ሊያገኛት ተነስቶ ይወጣል። በቀጣይም ትዕይንት ቼሊና ሹዌ በክፍል ውስጥ አንድ ላይ ተቀምጠው ቼሊ የሳለችውን ስዕል ልታሳየው ስትል ሹዌ ችላ ብሏት ይሄዳል። ከዛ ሺያ የሳለችውን ለማመልከት ሲመጣ ቼሊን በፍጥነት ትደብቅበታለች። ምክንያቱም ስለነበረው ሹዌ ሳማትን ጊዜ በማስታወስ ነበር። በቀጣይም ሹዌና ቼኒ አንድ ላይ እየተራመዱ ሹዌ መልእክት ገብቶለት ካነበበውም በኋላ የሆነ የሚሰራው ስራ እንዳለ ገልጾላት ይሰናበታታል። ጂያንግም በቅርብ ርቀት ሆና የተመለከተቻቸው ነበር። አመሻሽ ላይም ቼሊና ሹዌ ራት እየበሉ ከጂያንግ መልእክት ይደርሳታል። እሷም ትመለከተውና ይህች ልጅ በድጋሚ ተመልሳለች እንዴ ብላ በሆዷ ታወራና ያለፈውን ማሰብ ትጀምራለች። ጂያንግም ወደ እነ ሹዌ ክፍል ስትገባ ያሳየናል። ከዛ በጠረጴዛው ላይ ባለው ማስታወሻ ደብተሩ የሆነ ነገር ታስቀምጥና ሹዌን ሰርፕራይዝ ላደርገው ስለምፈልግ እዚህ መምጣቴ እንዳትነግሪ ብላት ትሄዳለች። ከሀሳብም መልስ ቼሊ ወደ ወላጆቿ ጋር በመሄድ ትምህርት ቤት መቀየር እንደምትፈልግ ትነግራቸዋለች። በቀጣይም ትዕይንት ቼሊ በትምህርት ቤት ውስጥ ወደ መጸዳጃ ቤት እየሄደች አንድ የምትከታተላት ሴት እንዳለች አስተውላ ከእሷ ለመሸሽ እየሮጠች ወደ ወንዶች መጸዳጃ ቤት ትገባለች። ሴትየዋም ተከትላት ትመጣና የትምህርት ቤት መታወቂያዋን ትራ እንዳገኘችላት በመንገር ሰጥታት ትሄዳለች። ቼሊም ልትሄድ ስትል ልጁ ያስቆማትና ፍቅረኛ እንዳላት ይጠይቃታል። እሷም አዎ በማለት በጣም መልካም እንደሆነ ጭምር ትገልጽለታለች። በሰዓቱም ሹዌ መጣና ቼሊን ይዟት ይሄዳል። በቀጣይም ትዕይንት የክፍላቸው አለቃ ሹሚን ተመልክቷት መሸሽ ይጀምራል። በኋላም አለቃውና ሹዊ በሱፐርማርኬት ውስጥ ተገናኝተው አንድ ላይ መሄድ ይጀምራሉ። እሱም የዛን ቀን ላጠፋው ጥፋት ይቅር እንድትለው ሲጠይቃት መጀመሪያ ላይ ምንም መልስ ሳትሰጥ የቀረች ቢሆንም በመጨረሻም ግን ይቅርታ እንዳደረገችለት ትነግረውና አለቃውን በዚህ በጣም ደስተኛ ይሆናል። እሱም ከሹሚ ከባድ ፍቅር እንደያዘው እንመለከታለን። ከዛን ለሺያ ሹሚ ምን አይነት ወንድ እንደምትወድ ያውቅ እንደሆነ ይጠይቀዋል። ሺያም ሹሚ ልቦለድ መጽሐፍ እንደምትወድና ብዙ እንዳነበበችን በመግለጽ ምናልባት መሪ ተዋናዮችን ትወድ ይሆናል ይለዋል። አለቃውም ይህንን ከሰማ በኋላ ወደ ቤተ መጻሕፍቱ ይሄዳል። ሹሚም እዛ ያለች ሲሆን እሱም በድፍረት ሊጠጋት ሲሞክር ሹሚ ናት ብሎ ያሰባት ሴት ሌላ እንደሆነች ተመልክቶ ይደነግጣል። በሰዓቱን ሹሚ ብቅ ትልና አይታቸው አየር ላይ ሰላም ብለው ታልፋለች። በኋላም አለቃው ወደ ቅርጫት ኳስ ሜዳ ሄዶ እንደ ዱርዬ ወንድ በመተወል ኳሱን ወርውሮ ይመታታል። ሹሚም ኳሱን አንስታ መልሳ ትመታዋለች። በኋላም ሹሚ በመንገድ ላይ ስልክ እያወራች እያለ አፍቃሪው አለቃ መጥቶ የሆነ ነገር ፊቷ ላይ ነፋባታል። ሁኔታውንም በግርምት ተመልክታ ዛሬ አለቃው ምን ነካው በማለት ለጓደኛዋ ታወራለች። በክፍል ውስጥም ቼሊ ለሹሚ አለቃው ዛሬ በጣም አምሮበታል ትላታለች። ሹዌም መጥቶ ከቼሊ አጠገብ ይቀመጣል። ቼሊም ሹዌ ትላንት ምሽት እንዳላየችውና የት ጠፍቶ እንደነበረ ስትጠይቀው እሱም ስራ በዝቶበት እንደነበርና መምጣት እንዳልቻለ ይገልጽላታል። በሰዓቱም ከሹዌ መጽሐፍ የፓርክ ፎቶ ሲወድቅ ይታያል። ቼሊም ይህንን ስትመለከት ሹዊ ከጂያንግ ጋር እንደነበረ አስባ በጣም ታዝናለች። በማግስቱም ተማሪዎች የተፈተኑ ቼሊ ሹዌ አለመምጣቱን ተመልክታ መልእክት ስትልክለት መምህሩ ስልኳ እንድታስቀምጥ ይነግራታል። አንዷም ተማሪ አጤሬራ ይዛ የገባች ሲሆን ሺያም እንድትሰጠው ጠይቋት እሷም ስትወረውርለት ወረቀቱ ከሱ ርቆ ያልፋል። ለሹም እንድታቀብለው ይጠይቃትና እሷም ልታነሰው ስትንጠራራ መምህሩ ይዛታል። አለቃውን በመሃል ገብቶ ወረቀቱ የሱ እንደሆነና ይዞት እንደገባ ይናገራል። ከዛ ሹዌ ወደ ክፍል ይመጣል። ፈተናውም እንደተጠናቀቀ ሹዌ ወደ መምህሩ በመሄድ አለቃው ምን እንደሚከተለው ስትጠይቀው መምህሩ ሙሉ ለሙሉ ከፈተናው መታገዱ ቢነግራትና በሰማችውም ነገር በጣም ታዝናለች። እንዲህም እንዳለ ሹዌና ጂያንግ ተገናኝተው ሹዌም የጠየቅሽኝን 3 ፍላጎቶች አሟልቼልሽ ጨርሻለሁ ሲላት እሷም ምነው ከኔ ጋር ጊዜ ማሳለፍ ይህን ያህል በቅቷል እንዴት ትለዋለች። በዚህም ጂያንግ የሹዌ ቀድሞ ፍቅረኛ መሆኗን እንረዳለን። ሹዌም አሁን ለመጨረሻ ጊዜ መለያየት እንዳለባቸው ሲገልጽላት እሷም አንድ የመጨረሻ ፍላጎቷ ሚልክሼክ እንዲያመጣላት እንደሆነ ነግራው ተነስቶ ይሄዳል። በሰዓቱም ቼሊ ለሹዌ ስትደውልለት ሹዌ ስልኩን በቦታው ጥሎት ነበርና ሄደው ጂያንግ አንስታው ሚልክሼክ ሊያመጣላት እንደሄደና ሲመለስ እንዲደውልላት እንደምትነግረው ትገልጽላታለች። ቼሊም ጂያንግ ስልኩን በማንሳቷ በጣም ትረበሻለች። በቀጣይም ትዕይንት የቼሊ ጓደኞች ለመዝናናት ይወጡ ሲሆን እሷ ግን ተቀምጣ ከሹዌ መልእክት እየጠበቀች ነው። በመጨረሻም ሹዌ ውጪ እየጠበቃት እንደሆነ መልእክት ይልክላትና ትወጣለች።
ከተገናኙም በኋላ ቼንሊ ስራ በዝቶብኝ ነው እያልክ ሽፋን በማድረግ ከጂያን ጋር ነው ጊዜ የምታሳልፈው ስትለው እሱም ላለመዋሸት አው ብሎ ይመልስላታል። በዚህም ሰዓት ቼንሊ ፍቅራቸው እንዳበቃና እንዲለያዩ እንደምትፈልግ ነግራው ስትሄድ እሱም ተከትሎ ያስቆማትና አሁን ከተለያዩ በድጋሚ ወደ እሷ ተመልሶ እንደማይመጣና በዚህም እንዳትጸጸት ሲነግራት እሷም መቼም በውሳኔዋ እንደማትጸጸት ነግራው ትሄዳለች። ከዛም ቼንሊ ወደ ቤቷ ሄዳ ማድከስ ትጀምራለች። ከጓደኛውም ወጣ ብለን እየጠጣን እንዝናና የሚል መልእክት ይደርሳትና ከእነሱ ጋር ትገናኛለች። ሹሚም አለቃው ለኔ በጣም ያስብልኝ የነበረ ቢሆንም እንኳን አሁን ላይ ግን ምን እንደሆነ ባላውቅም ጣል ጣል ያደርገኝ ጀምሯል ትላለች። ቼንሊም ቀጥላ ከሹዊ ጋር መለያየታቸውን ስትናገር ጓደኞቿም እንደተፈጠረ ይጠይቋታል። እሷም የመጀመሪያ ፍቅሩ እንደተመለሰችና ከእሷ ጋር በጣም ደስተኛ ሆኖ አሪፍ ጊዜ እያሳለፈ መሆኑን ትናገራለች። በሌላ በኩል ሹዊ ቼንሊ መልእክት ከሚጻጻፉበት ዊቻት እንደደለተችው ተመልክቶ በጣም ይናደዳል። በማግስቱም ቼንሊ ወደ ኩባንያው ስትገባ የሹዊ ማናጀር መጥቶ ከሹዊ ጋር ተጣልታችሁ ነው እንዴ? በጣም የደበረው ይመስላል ይላታል። ቀጥሎ መልእክት ብትልክለትና ብታናገረው የተሻለ እንደሆነ ሐሳብ ሲያቀርብላት ቼንሊም ቀድሞውንም ከዊቻት እንደሰረዘችው ትገልጻለች። ማናጀሩ ፊት ለፊት ተገናኝተው ቢነጋገሩ የተሻለ እንደሆነ ይነግራታል። በቀጣይም በክፍል ውስጥ ጂያንግ ስትመታ ሹዊ ወጥቶ እንዲነጋገሩ ነግሯት ይወጡና በድጋሚ እዚህ እንዳትመጪ ነግሬሻል ነበር ሲላት እሷም ወላጆቿ ወደ አሜሪካ እንድትሄድ እንዳልፈቀዱና እዚህ እንደምትማር ስትነግረው እሱም ቼንሊን በጣም እንደሚያፈቅራትና በመሃላቸው እንዳትገባ አስጠንቅቋት ይሄዳል። በቀጣይም ሹዊ ወደ ቼንሊ ጋር ሄዶ እንዳይለያዩና ወደ ዊቻት መልሳ እንድታስገባው ሲጠይቃት እሷም የነሱ ነገር እንዳበቃና ከአሁን በኋላ ርቀቱ እንዲጠብቅ ስትነግረው እሱም በንዴት ርቀቱ እንደሚጠብቅ ይገልጽላታል። በኋላም ቼንሊ ወደ ኩባንያው ስትገባ ዳይሬክተሩ በስራዋ እንዳልተደሰተና እንደተባረረች ይነግራታል። እሷም በጣም ታዝንና እቃዎቿን ይዛ እየሄደች ድንገት ወድቆባት በማንሳት ላይ እያለች ያን ያገኘችው ልጅ ይመጣና እያገዛት ራሱን ሞንግ ብሎ ያስተዋውቃታል። ከዚያ የሰራቻቸውን ዲዛይኖች ተመልክቶ በጣም ቆንጆ እንደሆነ ይገልጽላታል። እንዲህም እንዳለ ሹዊ ይመጣና ቼንሊን ብቻዋን ተቀምጣ ይመለከታታል። በሰዓቱ ሞንግ ይመጣና ለቼንሊ አይስክሬም ይሰጣታል። ሹዊም በተመለከተው ነገር ቅናት እንደተሰማው ቼንሊ አይታ የተረዳች ሲሆን እሱም ምንም ቃል ሳይተነፍስ ከቦታው ይሄዳል። በቀጣይም ሹዊ ለመምህሩ ጥያቄ እየጠየቀው ቼንሊም እንደ ልማዷ አርፍዳ በመጽሐፍ ተከላ ልትገባ የነበረ ቢሆንም ሹዊ መጽሐፉን ዞር ያደርገውና በመምህሩ እንድትያዝ ያደርጋታል። ቼንሊም ባደረጋት ነገር በጣም ትበሳጭበታለች። በሌላ በኩል ሹዊ ወደ ቤተ መጽሐፍቱ ሄዳ ከአለቃዋ አጠገብ ትቀመጣለች። እሷም ልታወራው ስትሞክር በምልክት ዝም እንድትል ይነግራታል። ከዛ አለቃው ውሃ ስጠጣ ትመለከተውና ተጨማሪ ውሃ ላምጣል ብላ ትሄዳለች። ነገር ግን በምትመለስበት ሰዓት አለቃው በቦታው አልነበረም። እሱም በዳር ሆኖ ይመለከታትና ፈገግ ይላል። በቀጣይም ቼንሊ ቃይዛ እየሄደች እያለ ሞንግ መጥቶ ሲያግዛት እሷም ብቻዋን እንደምትችለው ትነግረዋለች። በሰዓቱን ሹዊ በሳይክል ሆኖ ምንም ሳይል ባጠገባቸው ያልፋል። በቀጣይም ሹዊ ቼንሊ በቤተ መጻሕፍት ውስጥ ተመልክቷት ካጠገቡ ሄዶ ይቀመጣል። እሷም ሌላ መቀመጫ ቦታ አጥተህ ነው እዚህ የምትቀመጠው ስትለው እሱም ይሄ የህዝብ መቀመጫ እስከሆነ ድረስ የፈለኩበት መቀመጥ ይችላለሁ በማለት ይመልስላታል። በሰዓቱም ሞንግ ይመጣና እናንተ ተለያይታችሁ የለ እንዴ ብሎ ይጠይቀዋል። ሹዊም ቀጥሎ አይ እኛ ተጣልተን ነው እንጂ በፍጹም አልተለያየንም ብሎ ይመልስለታል። ከዛም ቼንሊ ተነስታ መሄድ ስትጀምር ሹዊም ይከተላታል። እሷም ለምንድነው የምትከተለኝ ብላ ስትጠይቀው እሱም ወደ እሱ መመለስ እንዳለባትና ካልሆነ ግን ጭንቅላቷ ለማጥመት የተፈጠረ ስላልሆነ ፋይናል ፈተናዋን በፍጹም እንደማታልፍ ይገልጽላታል። ቼንሊም ደህና አድርጋ እግሩን ትረግጠውና ትታው ትሄዳለች። በቀጣይም የቼንሊ ቤተሰቦች ትምህርት ቤቱን ለመጎብኘት ይመጣሉ። የቼንሊም ጓደኞች ከቤተሰቧ ጋር በመሆን ምሳ ለመመገብ ይቀመጣሉ። ሹዊም ለቤተሰቦቿ ቼንሊን በፍቅር ይደግፏት እንደሆነ ሲጠይቅ እናትየው አዎ በማለት ነገር ግን የፍቅር ጓደኛ እንደሌላት ገልጻ ጥሩ ጓደኛ እንድታገኝ እንዲረዳት ትጠይቀዋለች። ሹዊም እሺ በማለት በጣም ምርጥ ጓደኛ እንደሚያገኝላት ይገልጻል። በሰዓቱን ጂያንግ ትመጣና ለማነጋገር ይወጣሉ። ሹዊም ከሱ መራቅ እንዳለባት ስንት ጊዜ እንደገለጸላትና ፍቅረኛ የካንቺ ጋር ሆኜ ስታይን ጥሩ ስሜት አይሰማትም ብሎ ይነግራታል። በሰዓቱም እነ ቼንሊ ይመጡና ጂያንግ በፍጥነት ሹዊን ስታቅፎ ይመለከታሉ። በኋላም ቼንሊ ብቻዋን የተራመደች ሞንግ ይመጣና ስጦታ ሰጥቷት እንደሚያፈቅራት ይነግራታል። ቼንሊ ማዝናለሁ በማለት ጥያቄውን እንደማትቀበል ትነግረዋለች። ሹዊ በቦታውን መጥቶ ቼንሊን በሚጠራት ሰዓት እሷም ሮጣ ታመልጠዋለች። በቀጣይም ቀን ሹዊ ለምታቀርበው የድራማ ፕሮግራም ለሁሉም እንዲመጡ ትጋብዛቸዋለች። በኋላም አብዛኛው ተማሪዎች ድራማውን ለማየት ይገኛሉ። ነገር ግን ሁሉም በድራማው የተሰላቹ ሲሆን ድራማውም እንዳለ ከአለቃው ብቻውን ተነስቶ ያጨበጭባል። በሌላ በኩል ሹዊ ቼንሊ እንዲገናኙ ጠራትና ሹሚ ድራማ ስለምትወድ አለቃው እየተወነባት እንደሆነ ነግሯት ትደነግጣለች። እሱም ቀጥሎ አሁን የፍቅር ጥያቄ ሊያቀርብላት እያሰበ ነው ሲላት ቼንሊም ለመናገር ቸኩሏ ንግግሩ ሳታስጨርስ ሮጣ ትሄዳለች።
እንዳገኘቻቸውም አለቃው በሚጽፈው ታሪክ ፍቅሩን ሊገልጽላት እንደሆነ መናገሩን ስትናገር ከጓደኞቹ አንዷም እያወራሽ ያለሽው አለቃው ራሱ ስለሚጽፈው ታሪክ ነው ትላታለች። ሹሚም ይህንን ከሰማች በኋላ እያንዳንዱ ከሱ ጋር ያሳለፈችውን ነገር ቀድሞ የታቀደ እንደነበረና ለልቦለድ ታሪክ ለመጻፍ እንደተጠቀመበት ታስባለች። በሌላ በኩል አለቃው ለሱ ያለውን የእውነተኛ ፍቅር ሊገልጽላት በመዘጋጀት ላይ ነው። ሹሚም ደውላለት ለሚጽፈው ታሪክ የተጠቀመባት እንደሆነ እንዳወቀችና እንደማትመጣም ነግራው ስልኩን ዘግታ ማልቀስ ትጀምራለች። በማግስቱም አለቃው ሹሚ ብሎክ እንዳደረገች ይመለከታል። ሹዌም ይመጣና ይህ ሁሉ የተፈጠረው በሱ ምክንያት እንደሆነና ላደረገው ነገር ይቅር እንዲለው ይጠይቀዋል። አለቃውም ምንም ችግር እንደሌለውና ከመጀመሪያውም ራሱ አለመናገሩ ጥፋት እንደሆነ ይገልጻል። በቀጣይም ሹሚ ከጓደኞቿ ጋር የተቀመጠችበት አለቃው ይመጣና ሁሉም ነገር እንዲያስረዳት እድል እንድትሰጠው ይጠይቃታል። እሷም ከሱ ጋር ምንም መነጋገር እንደማትፈልግ ትገልጽለታለች። በሰዓቱ ሹዊ በሌላ በኩል ተቀምጦ ቼሊን አፍትቶ ይመለከታታል። ቼሊም እጇን አንስታ ይህ ከፊት ያለው መጥፎ ዕድል ይውጣ ብላ ትጸልያለች። ሹዌም እሷ ማመልከቱን ይቀጥላል። በኋላም በክፍል ውስጥ ሹዌ ማሰብ ይጀምራል። ቼሊም እንዲገናኙ እንደምትፈልግ በመልእክት ጽፋለት ከወጡም በኋላ ይገናኛሉ። እሷም አሞሃል ብላ ስትጠይቀው አውሎ ይመልስላታል። ከዛ እንዳትከተለኝ ትለውና በርቀት መድኃኒት ሰጥታው ትሄዳለች። ሹዌም ባደረገችው ነገር ደስ ይሰኛል። በሌላ በኩል ሹሚ አለቃው በግል ጉዳይ ምክንያት ታሪኩን መቀጠል እንዳልቻለ መግለጹን ተመልክታ ያለኔ የሚጽፈውን ታሪክ መቀጠል ራሱ አይችልም ብላ ታወራለች። አንዳንድ ተማሪዎችን ታሪኩን መቼ ነው የሚቀጥለው ብለው ለአለቃው ሲጠይቁት እሱ ምናልባት እስከነጭራሹም እንደማይቀጥል ይገልጽላቸዋል። ከዛም ሹሚ ትመጣና ጽሑፉን ለመጨረስ እንደምትረዳውና ብቻዋን እንደማትተው ነግራው ትሄዳለች። አመሻሽ ላይም ሹሚና ቼንሊ አንድ ላይ እየሄዱ አለቃውን ያዩትና ቼንሊ ብቻቸውን ትታቸው ትሄዳለች። ሹሚም ተቀምጣ ሊነግራት የሚፈልገው ነገር እንዳለ ስትጠይቀው እሱም አዊላትና ነገር ግን አሁን ሰዓቱ እንዳልሆነ ይገልጽላታል። እሷም ተነስታ ስትሄድ አለቃውም ይነሳና እንደሚወዳት ይነግራታል። እሷም ይህንን ከሰማች በኋላ ደስ ብሏት ጉንጩን ስትስመው እሱም መርሷን ተረድቶ በምላሹ ከንፈሯን ይስማታል። በሚቀጥለው ትዕይንት ሹዌ በአዲሱ ኩባንያ ውስጥ ሆኖ ለሰራተኞቹ በጣም ብዙ ስራ ሲመድብላቸው ከሰራተኞቹ ሶስቱም ተነስተው ስራውን ለቀውታሉ። ሹዌም ሊያስቆማቸው ሳይሞክር ይቀራል። በኋላም ከቼንሊ ጋር ተገናኝቶ ኩባንያው ስላለበት ሁኔታ መናገር ጀምሮ ኩባንያው ከትርፍ ይልቅ ኪሳራ እየበዛ እንደሆነና ይባስ ብሎም ሰራተኞቹ ትተውት እንደሄዱ ይገልጻል። ቼንሊም በምላሹ አንተ ጋር ጥፋት እንዳለ እየተሰማ ከሆነ የግድ ይቅርታ መጠየቅ ይኖርባል ብላው እሱም በሐሳቡ ይስማማል። ከዛም ሹዌ ሁሉንም ሰራተኞቹ እንዲመጡ አድርጓቸው ጥፋተኛ እንደሆነና ከአሁን በኋላ የሥራ ጫና አለበዛባችሁም ብሏቸው ይቅርታ እንዲያደርጉለት ይጠይቃል። እነሱም ይቅርታ እንዳደረጉለትና በኩባንያ መስራታቸው እንደሚቀጥሉ ይገልጻሉ። በሌላ በኩል ቼንሊ ከተለያዩ ኩባንያዎች ለሥራ ቃለመጠይቅ እንድትመጣ ታነግሯት በደስታ እሺ ብላ ትቀበላለች። ሹሚም ለቃለመጠይቁ ከ7 ኩባንያዎች ጋር በተመሳሳይ ቀን ተስማምተሻል፣ እንዴት ልታደርጊ ነው ትላታለች። እንዲህም እንዳለ ሹዌ ዲዛይነር ለመቅጠር እያፈላለገ ሲሆን በሰዓቱን ቼንሊ መታ እሷ መከላከል ትችል እንደሆነ ትጠይቀዋለች። ስራ አስኪያጁም እሷ ይህንን ማድረግ ትችላለች ብሎ ሲጠይቀው ሹዌም አዎ በደንብ ትችላለች ብሎ ይመልስለታል። ከዛ ሰራተኞቹን ሊያስተዋውቃት ወስዷት ቼንሊም ሰላም ተሰጥታ ራሷን ስታስተዋውቅ ሰራተኞቹ ምንም ምላሽ ሳይሰጧት ይቀራሉ። ስራ አስኪያጁን ፍቅረኛ እንደሆነች በምልክት ሲያስረዳቸው እነሱም ልክ እንደገባቸው ከመቀመጫቸው ተነስተው ሞቅ ያለ ሰላምታ ያቀርቡላታል። ከዛን ቼንሊ ሐሳቧን ስታስረዳቸው ሁሉም ወደውት ይስማማሉ። ከቀናቶቹም በኋላ ሹዌም ፋይናል ፈተና 1 ሳምንት የቀረው ቢሆንም ቼንሊን ግን ትምህርቷን ዘንግታ የኩባንያው ስራ ላይ ብቻ እያተኮረች በመሆኑ እንድታጠና ወደ ቤተ መጻሕፍት ይዟት ይሄዳል። ከዛ እኔም አግዝሻለሁ ብሏት ሲቀመጥ ተነስታ ትሄዳለች። እሱም ሲያስቆማት ይዘኝ ስትወጣ አንድ ላይ ጊዜ እንድናሳልፍ የፈለክ መስሎኝ ነበር ትለዋለች። እሱም በምላሹ ካላጠናች ፈተናውን እንደማታልፍና እንደማትመረቅ በመግለጽ ሰዎች ራሱ ዲዛይነሩ ዲግሪ የላትም ብለው ያወሩብኛል ሲላት እሷው ለማጥናት ትስማማለች። እንዲህም እንዳለ ሹሚ ከአለቃው ጋር ሆና እሱም ታሪኩን ሲነግራት እሷን መተወን ትጀምራለች። በአንዱ ፓርት ላይም እሱ ወደ እሷ በጣም ሲቀርብ ታስቆመውና ይህን ፓርት እንዲያጠፋ ታስደርገዋለች። አመሻሽ ላይም ቼንሊ በኩባንያ ውስጥ በጣም እየሰራች እንደሆነ እንመለከታለን። በዛውም እንቅልፍ ይወስዳትና ሹዌ መጥቶ መተኛቷን ሲያይ ጃኬቱ ይደርብላታል። ከዛም ሊስማት ወደ እሷ ጠጋ በሚልበት ሰዓት ስራ አስኪያጁ ድንገት ይመጣል። እሱም ሁኔታው ገብቶት በመጣበት ሲመለስ ሹዌም ራሱ ሌላ ነገር ከማድረግ ተቆጥቦ ስማት ብቻ ይሄዳል። በማግስቱም ሁሉም ሱቁን በማሳመር ላይ ይገኛሉ። ሁሉንም ስራ ለነገ መጨረስ ያለባቸው ቢሆንም ግን በጣም ደክመዋል። የሹዌና የቼንሊ ጓደኞች በሰዓቱ መጥተው እርዳታቸው እንደሚያስፈልጋቸው ማወቃቸውን ይናገራሉ። እነሱም አሪፍ ሰዓት እንደደረሱላቸው በመግለጽ አንድ ላይ ስራቸውን ይቀጥላሉ። በመጨረሻም ስራቸውን አጠናቀው ሁሉም ሲሄዱ ቼንሊም የመጀመሪያ ፕሮጀክቴ ነው ለምን ፎቶ አንነሳም ብለው ከሹዌ ጋር ፎቶ ይነሳሉ። በማግስቱም በርካታ ሰዎች ሱቃቸውን ይጎበኛሉ። የአንዳንድ ድርጅት ተወካዮችም የተገኙ ሲሆን ከመሃላቸውም አንዱ የ50,000 ብር ትዕዛዝ ይሰጣል።
ሹዌና ስራ አስኪያጁን በዚህ በጣም ደስተኛ ይሆናሉ። ሹዌም ለጓደኞቹ ትልቅ ስራ እንድትሰጣቸው በመግለጽ ሁሉም ደስታውን ያከብራሉ። ከጥቂት ቀናት በኋላም አንዳንድ ደንበኞች በመምጣት የእነሱ ስራ ኦንላይን ላይ የተሸጠ እንዳልሆነ በመግለጽ ይመልሳሉ። ሹዌም ተጨማሪ ትንሽ ጊዜ እንዲሰጡ ሲጠይቅ እሱም 2 ሳምንት ሰጥቶት እንደነበረና በዛም ምንም ለውጥ ስላላየ ገንዘቡ እንዲመልስለት እንደሚፈልግ ይነግረዋል። ከሰራተኞቹ አንዷን መታ ብዙ ሰዎች ተመላሽ ለመጠየቅ እንደመጡ ትነግረዋለች። በዚህም ሹዌ በጣም መጨነቅ ይጀምራል። በኋላም ከቼንሊ ጋር እየተራመዱ እያለ በጣም መጨነቁን ተመልክታ ቀልድ በመቀለድ ልታዝናናት ትሞክራለች። እሱም በድርጊቷ ተደስቶ ያቅፋታል። ከተለያዩም በኋላ ቼንሊ ወደ ክፍሏ ገብታ ተክዛ ስትቀመጥ ሹዌ ተመልክታት ምን እንደተፈጠረ ትጠይቃታለች። ቼንሊም የሹዌ ኩባንያ በመጥፎ ሁኔታ ላይ እንዳለና ስራዎቻቸው አልሸጥ እያላቸው እንደሆነ ትገልጻለች። ሹሚም የተሻለ ሀሳብ እንዳላትና ላይቭ ገብተው እንዲሸጡ ትነግራታለች። ቼንሊም በሀሳቧ በደስታ ትስማማለች። ከዛም ላይቭ ገብተው ምርቶቻቸውን እያሳዩ ቢሆንም የተመልካቹ ምላሽ ግን ምንም ደስ የማይል ነበር። በቀጣይም ቼንሊ ከሆነ ሰው ጋር ትመጣና የኦንላይን ማስታወቂያ ሰሪ እንደሆነ ገልጻላቸው ካስተዋወቀቻቸውም በኋላ ሱቁን አስጎብኝተው ይሄዳሉ። ማስታወቂያውም ተሰርቶ ከተለቀቀ በኋላ ሰው በጣም እየተመለከተው እንደሆነና አብዛኛውም ሰው ስለወደደው የሽያጭ መጠናቸው በጣም መጨመር ይጀምራል። በቀጣይም የሹዌ አባት ከተለያዩ የሽያጭ ዳይሬክተሮች ጋር ተቀምጦ የትኛው ይበልጥ እንደሸጠና ትልቅ ገቢ ማስገባት እንደቻለ ማወዳደር ይጀምራሉ። በመጨረሻም እነ ሹዌ ውድድሩ አሸናፊ ይሆናሉ። ከስብሰባው እንደወጡም ሹዌ እንዳሸነፉ ለቼንሊ ነግራትና በጣም ደስተኛ ትሆናለች። በሰዓቱም የሹዌ አባት ሲመጣ እነርሱም ተረጋግተው አንዳንድ ነገሮችን ካወያያቸው በኋላ ፈገግ ብሎ ጥሏቸው ይሄዳል። እንዲህም እንዳለ አለቃውና ሹሚ አንድ ላይ እየሄዱ ወንዶች እሷን መመልከት ይጀምራሉ። አዝማሚያውም ያልጣመው አለቃ ሹሚ ፍቅረኛው እንደሆነች ለመግለጽ የእሷን ቡና እየጠጣ እንዲያዩት ያደርጋል። እንዲህም እንዳለ ቼንሊ ሽያጫቸውን ሲያጧጡፉ እያሰበች ሹዌም አባቱ የሆነ ያህል ገንዘብ ኢንቨስት እንዳደረገና ሌሎች 3 ሱቆች መክፈት እንደሚችሉ ይነግራታል። በሰዓቱም ቼንሊ ስልክ ተደውሎላት የአትክልት ስፍራው እየፈራረሰ መሆኑ ይነገራታል። ይህንንም እንደሰሙ በፍጥነት ወደ ቦታው ይሄዳሉ። እዛም ከብሮት የነበረውን ሳጥን አውጥቶ ሲያነብ ቼንሊ እሺ ብላ መልስ ሰጠችውን ይመለከተዋል። ከዛ ወደ ቦታው ከመለሰውም በኋላ በሚገነቡት አዲስ ኩባንያቸው ስር እንደሚከብረው ሲነግራት እሷም ምናልባት ብንከስርስ ትለዋለች። እሱም ወይም ደግሞ የምንሰራው ቤታችን ስር እንከብረዋለን ሲላት ቼንሊ ምናልባት አንድ ቀን ብትሆኝስ ትለዋለች። ሹዌም ቀጥሎ ምንም ነገር ቢፈጠር በፍጹም እንደማይተዋት ቃል ሲገባላት እያሳየን ድራማው ይጠናቀቃል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እኛን በማበረታታት ቤተሰብ ይሁኑ።